አደራ ከሰፈር ሰዎች ተጠበቁ። ማናጀሩ ዝቅ ብሎ ደህና ዋሉ ይላል። እሱ ግን አይገርማችሁም? የሰፈር ሰው ተንኮል አልፎ ሌሎች ቦታ እንዳይሰጡ ይሰራል። አንበሳ አይቶ የማያውቅ ቀበሮ ከዕለታት አንድ ቀን ከእንስሳት ንጉሥ ከሆነው ከአንበሳ ጋር በተገናኘ ጊዜ ተንቀጠቀጠ ይላል። ለመጀመሪያ ጊዜ ነው። ለሁለተኛ ጊዜ ሲገናኙ ብዙም አልፈራም ይባላል። ለሶስተኛ ጊዜ በተገናኙበት ወቅት ቀበሮ ደፍሮ ሊያነጋግረው ቻለ ይባላል። ይህንን ያመጣው ምንድነው? መተዋወቅ ነው። መተዋወቅ ያናንቃል። ያንተን ቫልዩ በዜሮ የሚመቱ ሰዎች ብዙ ጊዜ ሻይ ካንተ ጋር የጠጡ ሰዎች ናቸው። ክብርን አታስነካ። አንተ ክርስቶስ የሰጠ የተፈጥሮ ክብር አለ። ይህንን መልእክት በጥንቃቄ መስማት ያስፈልጋል። መተዋወቅ ከተባለ የባልና ሚስት ይበልጣል። ነገር ግን ይናናቃሉ? አይናናቁም። Shana Makata